እዚህ ጉባኤ ውስጥ አስፈሪ ህልም ያየሽ እህት አለሽ። ይሄ ህልም ምንድነው? ጠላት እየዛተብሽ ነው። አጠፋሻለሁ፣ ትሞቻለሽ እያለሽ ነው። መሰዊያ አያለው፣ በቤተሰብ የዘራረግ ውስጥ መሰዊያ አያለው። ደም የሚፈስለት መንፈስ፣ የሚታረድለት መንፈስ ማነሽ? ልጸልይልሽ። እባቡ ይረገጣል፣ አጥፊው ይረገጣል። አርድሻለሁ ይላታል። ክብር አምጡ ለኢየሱስ። ይሁላችሁ ዛሬ ይሄን ስም ጠርተናል። እሷ ዘሮቿን ያመልጣሉ፣ የእሷ ትውልድ ያመልጣል። በጣም ነው የሚገርመው። የቤተሰብ የዘራረግ ውስጥ የሚሰዋለት መንፈስ አየሁ። እሷን ራሱ አርድሻለሁ፣ ደምሽን አፈሳለሁ ነው የሚለው። እርጉዝኝ ራሱ እውነት ነው። ስንቴ ከሞት አምልጫለሁ፣ መድኃኒት ጠጥቻለሁ። አሁን ደም ጠጪውን ዛሬ ከቤተሰቧ ላይ እንመታለን፣ ከመንገዷ ላይ እንመታለን። ማታ ሴሌቬራ ጋሃዳ ጋዲጋና የሆነ ዘመን ላይ ራስሽን ራሱ እንደ እብድ እያደረገሽ ነበር። በቃ ራስሽን እንድትጥይ 2013 ላይ ሆስፒታል ተኝቼ ምኒልክ 21 ቀን ተኛሁ። ስቼ ነበር እና በሰንሰለት ሁሉ አስረው ትክክል። እችን ሴት ማያት ከዓመታት በፊት አሳብዳታለሁ። በቃ ይኸው ዛሬ ለቆሽ ሄደ፣ ለቆሽ ሄደ። በኢየሱስ ስም ከዘመንሽ ላይ ለቆሽ ሄደ፣ ከህይወትሽ ላይ ለቆሽ ሄደ። በጌታ በኢየሱስ ስም ለቆሽ ሄደ። አትሞቺም፣ በህይወት ትኖሪያለሽ። ማራ ባለ ባህታሪያት ይጋናስ በልጅነትሽ የሚደበድብሽ ሰው ማን ነው? ልጅ ሆነሽ ታስታውሻለሽ? በእውነት ክብር ለኢየሱስ ይሁን። ልጅ ሆነሽ የሚመታሽ ሰው አየሁ። እኔ ቀና ሳልል ነው እዚህ የደረስኩት። ገና ኤሌመንተሪ ሲገባ አሁን አታልቅሽ። አሜን። ሳቅ ነው። አሜን። ጠላት ያልቅስ በጌታ በኢየሱስ ስም። አሜን አሜን። ዛሬ በህይወት ቆማለች። አሳልፎ ያልሰጠሽ ጌታ የቀረውን ዘመናቶችሽን በክብር አሜን፣ በክብር አሜን፣ በሳቅ አሜን፣ በሰኔ እንቅልፍም የጣፈጠ ይሆናል ነው የሚለው። እኔ ለዚች ሴት የማዘው የራእይ እንቅልፍ አሜን፣ አሜን፣ አሜን። ሃሌሉያ። ክብር ለኢየሱስ ይሁን። ምንድነው የምትሰሪው? ጥበቃ ከዓመት በላይ ከ2500 ብር ደሞዝ። አሁን ምን አየው? ሰዓት ላይ ያየሁት እኔ ሰዓት የምትሰሩበት ስራ ይሄ ሰዓት እያየች መውጣት ሰዓት አለው። በቃ አሁን ሊቀየር አሜን። መቼ ነው ቮሚት ያደረገሽ? የስ ልሂድ ወደ 6ኛው ቀን። ምን ሆነሽ ነው ቮሚት ያደረገሽ? አታውቅም። እኔ ወሰደኝ ቮሚት ያደረገችበት ቀን። በጌታ በኢየሱስ ክርስቶስ እኔ ጸልይልሻለሁ። ከዘመናት በፊት በአንቺ ላይ የተሰራ ድግምት ማራቫላጋቲ ገናማስ ይሄ ዳቦ የሚመስል ግን ዳቦ አይደለም። የበላሽበትን ጊዜ ታስታውሻለሽ? የት ነው የበላሽው? አበሉሽ። ዛሬ ተገለበጠ። ዛሬ ተገለበጠ። ዛሬ ተገለበጠ። መተት፣ ጥንቆላ፣ የትኛውም የጨለማ ስራ በአንቺ ላይ የተሰራ ተገለበጠ። እዚህ አፍንጫ ላይ ጌጥ የምታረግ ሴት ተቀልሽ ጎረቤትሽ ናት። ዛሬ መንፈሱን ከእሷ ላይ መታው። ዛሬ መንፈሱን ከእሷ ላይ መታው። እሷን ራሱ እጠራታለሁ በጌታ በኢየሱስም። መዳን በጌታ ነው። በጨለማ እንድትወጣ አሳታለሁ። ከመቅበስበስ እጠራታለሁ። ከጥፋት አወጣታለሁ። ምልክት ይሁንሽ። እቺ የማያት ሴት ጠላት በኤሌክትሪክ ነው ሊገላት የሚፈልገው። የምታውቂው ነገር አለ? እውነት ሳምንት አልሞላም ግቢያችን ራሱ ኤሌክትሪክ ነዶ ነበር። ኤሌክትሪክ አየው፣ የኤሌክትሪክ አደጋ አየው። እኔ እናጠቃታለሁ። ያቺ ነው ራዳ ሴሌቬራ ጋባሃቲ ጋናማስ። ኢየሱስ የሚለው ስም ኃያል ነው። አንገምተው፣ አንመረምረው። እሱ ትልቅ ነው። አሜን። ይሄ ጉባኤ ይኑር አይኑር አታውቅም ያቺ ልጅ። እኔ ግን እጠራታለሁ። አትሞትም በጌታ በኢየሱስ ስም። በአንቺ ላይ የተሰራ የጨለማ ስራ ተገለበጠ። እሷም ካለችበት የጨለማ ዓለም አወጣዋት። በእሳት አትሞትም።
ወይን እሸት የምትባል ሴት ታውቂያለሽ? ወይኗ ግድግዳችን አንድ ነው። ታውቂያታለሽ? ግድግዳችን ተያይዞ ነው ያለው። ዛሬ ሞት ሰብራለሁ ከነ ወይን እቺ ሴት ሳምንት 15 መሰክራለች። ድንኳን አየው እነ ወይን እሸት አካባቢ ሞት አየው። በጌታ በኢየሱስ ያለ እግዚአብሔር ፈቃድ ሊገድል ሊሰርቅ የወጣው ተመታ። እነ ወይን እሸት የቤተሰብ የዘራረግ ውስጥ እነ ወይን እሸት ቤት ውስጥ ሞት ነው ማየው። ሰብራለሁ ሰብራለሁ። ድንገተኛ ሞት አይሆንም። ድንገተኛ ሀዘን አይሆንም። እሺ አሁን እናንተ ሰፈር ውስጥ ነኝ። እርጉዝ ሴትስ እርጉዝ 7 ወር ላይ ምናምን እንዲህ ከ6 ያለፈች ሶስተኛ ወር ሆስፒታል እየተኛች ነው። ገና ልጁ እንግዲህ ልጅ መጀመሪያ ያለውጣ ነው። አሁን ሆስፒታል ነች። እኔ ልጸልይላት ነው። ደም አይፈስ፣ ልጅ አይበላ፣ ትውልድ አይበላ። ደረቃቸውን ዛሬ መታ። የቱቦ ምናምን ሳይ ቱቦ የፈሳሽ ይሄ ፈሳሽ የቤት ፈሳሽ ቱቦ የሚሰራ ሰው ወንድ በጌታ በኢየሱስ ስም ታሪካቸውን ልቀይር ነው። ሀዘን ከቤታቸው ተባረረ። ሀዘን ከቤታቸው ተባረረ። ሰፈራችሁ ሌባ አለ? የእግዚአብሔር ሴት ይቅርታ፣ ሁለት ደቂቃ ልናገር። ቺቺኒያ ነው የምኖረው እና አንድ ተምሮ ስኬታማ የሆነ ወጣት ልናገር ነው። እውነት ነው። አሁን ሰፈሩን አስጇል። እኔ ሌባ አለ ወይ ያልኳት ሰፈር ውስጥ ሌባና ፖሊስ ነው። በቃ መሯሯጥ ነው መንደሩ። በጌታ በኢየሱስ ማጸዳው ነው የሚሰርቀው። በጨለማ የሚቅበዘበዝ ወንዶች ይምጡ፣ በኢየሱስ ወደ ጌታ ይምጡ። ተረኩኝ ከዛ ሰፈር መንደሮ ጌታ ምስክሬ፣ ያ መንደር ስሙ ይቀየር። ጌታ ብሎኛል። ጠብቁ ሚዲያ ላይ ስሙን ታውቁታላችሁ። ሲያለች ይታወቃል በዱርዬ ምናምን አለ። አሁን ደግሞ ዱርዬ የተባሉት ለጌታ የተለዩ እናቶቻቸው ባሉባቸው ነው። ኢየሱስ እዚህ ሰፈር ገባ። ኢየሱስ የሚቅሙ በጫት የተያዙ በሱስ የተያዙ እግሩ በቁስል የተመታ ልጅ ተገኝሽ ማን ነው አቃልሽ? እቺ ሴት ዛሬ እዚህ በመምጣቷ ለብዙ ሰው ማምለጥ ጌታ እሷን ብቻ ቀጥቶ አይደለም የሚለቀው። ከእሷ ጀርባ ያሉትን እልፍ ይጠራል። መልዕክት ንገር የሚለዛ ሰው እግሩ አይቆረጥም፣ አይቆረጥም። አዋጅ ተገለበጠ፣ አዋጅ ተመታ። እኔ ለዚህ ሰው የማየው የጠላት ስራ ፈረሰ። አምላክ ያየለት በር ከሀገር ውጭ ሲወጣ ከሀገር ውጭ ይህ ሰው እግሩ ላይ የወጣበት ነገር እያሰቃየው ነው። እንደፈለገ አይሮጥም፣ እንደፈለገ አይሰራም አይደለ? እግዚአብሔር መጣ፣ ልጁን ላከ፣ ሲፈውሰው በር ተከፈተ። በበቀል ነው የሚሮጠው። አሜን አሜን። ማዳጃና መቀዛጃ ዚጋና ማስ የ1 ዓመት ልጅ ልደት ማለት ነው። የወንድሜ ልጅ ስንት ዓመት ነው? አመት ልሞላው። ለዚህ ብላቴና እንጸልይ ነው። አሁን የወንድሟን ልጅ 1 ዓመት ልደት ያልተከበረለትን አየው። ምንድነው ስለው ጌታን ይህን ብላቴና አጠፋዋለሁ ነው። አይኖርም ነው። ልደት እኮ ምስጋና ነው። ጌታ ላይ የሚያኖረን። ስለዚህ ዘመናቶቹን ልባል ይህ ብላቴና ላይ የሚወረወር ቀስት ልተሰበር ይጥለዋል። እውነት ነው። እንደ ትልቅ ሰው ያስመልጠው ነው። ያስመልጠው ነው። ኢየሱስ አስመለጠው። ይህ ብላቴና ኢየሱስ አስመለጠው። የዘመናቶቹን ቁጥር ጨመረለት። እግዚአብሔር ያየለትን መኖር ሆነለት። ናገው የዘር ማንዘር መርገም ተሰበረ። የዘር ማንዘር መርገም ተሰበረ። በአንቺ ምክንያት የወንድምሽ ልጅ አመለጠ። ከዘር ማንዘር ላይ መርገም ተመታ። በልጁ በኢየሱስ ክርስቶስ ስም ያልጠበቅሽው አሜን። አንቺ ለአንቺ ከምታስቢው በላይ ኢየሱስ ለአንቺ ያስብልሽ። ዛሬ ተከናወነ።